ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። በጳጉሜ 4 በኢትዮጵያ ሰማይ ስር በጣም ትላልቅ ነገሮች ሆኗል። የኢትዮጵያን የታሪክ እጥፋት የቀየሩ የኢትዮጵያ ማንሰራራት ጀምራለች፣ አንገቷን ቀና አድርጋለች፣ ወደሚገባት ሀያልነት ለመመለስ ሩጫዋን ጀምራለች ለሚለው ማረጋገጫ የሚሆኑ ፕሮጀክቶች ናቸው እዛ ላይ የተበሰሩት። እንግዲህ ሁላችንም አርሶ አደሮች ነን፣ እናርሳለን በጓሯችን። ከማዳበሪያ ተያይዞ ያለ ጉዳይ ታውቃላችሁ። ከዋጋው ጋር ተያይዞ የሚነሳ ጉዳይ ታውቃላችሁ። በአንድም በሌላም ከተማ ላይ ብትሆኑም ገጠር ላይ እርሻ መሬት አላችሁ ወይም በማስፋፊያ ላይ ያላችሁ። የዚህ ደግሞ መሰረታዊ ምክንያቱ ምንድነው ካላችሁ በጣም በብዙ ዶላር ስለምናወጣ እነን በአገር ደረጃ ገንብተን ማዳበሪያ ማምረት ካልጀመር ኢትዮጵያ ከችግር አትወጣም፣ ከተጽዕኖ አትወጣም ተብሎ አቋም ተወስዶ የማዳበሪያ ፋብሪካ የተጀመረበት ነው። በሌላ በኩል ሌሎች ሀገሮችን የሚገዙበት ቅኝ እንኳን ቢቀር የነዳጅ ፖለቲካ ከባድ ነው። ይህንን ወደ ሀገራችን አምጥተን አምርተን መጠቀም አለብን ተብሎ የራሳችን ሀብቱ እያለን ማየት ተስኖን ሰላማችን ማረጋገጥ ተስኖን ያላየ ነው የነዳጅ ሀብት መጠቀም አለብን ብለን የጀመርንበት ነው። በሌላ በኩል በዓለም ላይ ከፍተኛ በሆነ ደረጃ 120 ሚሊዮን የሚያስተናግድ የአውሮፕላን ተርሚናል ነው ያለው። የኛ አሁን በአንደኛው ምዕራፍ 60 ሚሊዮን ህዝቦችን የሚያስተናግድ ተርሚናል ለመገንባት ነው የታቀደው። ይሄ እዛው ሳለ የኢትዮጵያ አየር መንገድ የአፍሪካ ኩራት ነው፣ የኢትዮጵያን ኩራት ነው። እዛው ሳለ ገበያ ነው፣ እዛው ሳለ ዶላር ነው፣ እዛው ሳለ ሌሎች ዓለማትን የምንደርስበት ኢትዮጵያ መግቢያ ማደሪያ መተላለፊያ ናት ተብሎ የተበሰረበት ጉዳይ ስለሆነ